ኩራት ለአላህ ብቻ የሚሰጥ ነው። ለዚህም ነው ነብዩ አለይሂ ሰላቱ ወሰላም لا يدخل الجنة من كان في قلبه مثقال ذرة من الكبر አሉ። በልቡ ላይ የጎመን ዘር ያክል ኩራት ያለበት ሰው ጀነት አይገባም አሉ። ሰሃቦቹ በጣም ተደናገጡና ያ ረሱላህ አሉ ሰለላሁ ዐለይሂ ወሰለም إن الرجل يحب أن يكون ثوب حسن ونعله حسن ሰውየው ቆንጆ ልብስ መልበስ ይፈልጋል። ሰውየው ቆንጆ ጫማ መልበስ ይፈልጋል። ይሄ ነው እንደ ኩራት አንቱ የአላህ መላእክተኛ ብለው ጠየቋቸው። ላ ይሄ አይደለም። ለዚህ እንደው ምን አሏቸው? ኢነላህ ጀሚሉን ይحب الجمال አሏቸው። አላህ ቆንጆ ነው፣ ቆንጆ ነገር ነው የሚወደው አሉት። አላህ የሰጠን ጸጋ ማሳየት፣ አላህ የሰጠን ውብ ነገር ማሳየት አላህ የሚወደው እንጂ አላህ የሚቆጣበት አይደለም። ቆንጆ ገንዘብ ሰጥቶ ሁሌ ነጭ ሽሮ የምትበላ ከሆነ ትጠየቃለህ። አንተ ለምን ስጋ ያልበላው እንዴ? አይ አላህ ይቆጣብኛል። ለምን ይቆጣባል? ይሄን የሚለው ሰው ምን ስለሆነ መሰላችሁ? ቋጣሪ ነው። አውቆ ነው በዲን የሚያሳብበው። አብላ የወጥ ሽታ ያጡ የስጋ ሽታ ያጡ ሰዎች አብላ፣ ኒዕማን ገንዘብን አሳይ። አላህ ከሰጠ ነገር ልበስ። የለበስክበት ሱጁድ ነው የምትደፋበት። ምን ችግር አለ? እጅግ በጣም ደካማ ባለበት አካባቢ ስትሆን ደግሞ መካከለኛውን ቀልባቸውን ደግሞ እንዳይሰበር። አይ እኔ ትንሽ አሁን መራብ ፈልጋለሁ፣ የለም ብላ። ውሸታም ይማን ይሄ? መልበስ ካለብህ ልበስ። ጠረን ጓደኞች እንዳይከፉ ጥሩ ሽቶ ተቀባ። አላህ ከሰጠ ተገባ። ካልሆነ ደግሞ ጥሩ ታጠብ። የግድ ሽቶ አይጠበቅብህም። ካላገኘ ጥሩ ታጠብ፣ ሽታ አይኖር። አላህ ቆንጆ ነገር ነው የሚወድ። ማን ነኝ ብለህ ራስህን ማሰብ። አንተ ለመኩራት ማን ነህ? መጀመሪያ ካፈጣጠርህ ጀምር። ተመጋቢ ነህ አይደል? የበላ ሰው ደግሞ የሚመላለስበት ቦታ ይኖረዋል አይደል? ማን ነህ አንዴ ሙልሃብ የሚባል አንድ ግለሰብ መሪ ነው፣ ባለስልጣን ነውና አንድ ከኺዝ የተሰራ ከሱፍ ነገር የተሰራ ትልቅ ጋውን አርጎ እየኮራ ይሄዳል። ሲሄድ እንትን አገኘው፣ ሙጠሪፍ ኢብኑ አብዱላህ አልሸኺር የሚባል ትልቅ ሳልስ አገኘውና አንተ ሰው ሆይ ያረማመድ ኩራትህን እስልምናና አላህ አይወደው፣ እስኪ ረጋ በላ ሲለው ቀብረር ብሎ ዞሮ አየውና አወከኝ እንዴ ታቀኛለህ ለመሆኑ አለ። እኔ ንጉሱ ነኝ መሪው ነኝ ሊለው እኮ እሳቸውም ገብቷቸዋል። አዎ አውቃለሁ አለ። መነሻ የሚያስጠላ ፍትወት ነህ አሉ። መጨረሻ የሚገማ ጀናዛ ነህ አሉ። በሁለቱ መሃል ሆድ ላይ ቆሻሻ ይዘህ ምትዞር ነህ አሉ። ግልጽ ነው። ማን ነህ እናንተ? እስኪ መነሻህን ንገረኝ። ሚመንይኒው ምናን ከዛ ثم إنكم بعد ذلك لميتون ሟች ነህ። መሃል ላይ ደግሞ ቆሻሻ አዝለን ምትዞር። ድንግጥ አረማመዱን አስተካከለ። ተራስክን ማን ነኝ እኔ ከሰው ላይ ምቆራ በቀለም በምን ለማን ነህ እናንተ? ለዛ ነው አላህ ቁርአን ላይ ولا تمشي في الأرض مرحا ይላል። መሬት ላይ ተኮፍሰህ አትራመድ። إنك لن تخرق الأرض መሬትም በሳታችን መሰንጠቃችን ማን ትንሽ በጦር እንኳን ወለን ተብሉغ الجبال طولا አለም ቆመና ተራራ ጋር ይስተካከል። ምንድነው የምትነፋው? መሬት ልትሰነጥቅ ነው ወይስ ኪሊማንጃሮ ጋር ልትወዳደር? ولا تمشي في الأرض مرحا ረጋ ብለህ አሁን እሱ ጋር አንደኛው እሱ እኔ ማን ነኝ ብለህ መረዳት። ሁለተኛ እንደ ሰው ዲን እንኳን ቢኖር ፍጻሜ ያጣቀው። በእስልምናችን ደግሞ ሱኡል ኻቲማ ምንለዋል፣ ያፈጻጸም መክፋት። አሟሟት አይታወቅም። አሁን አንተ እንኳን ታፔላ ለሰዎች ልትሰጥ ግልጽ ነው። ፍጻሜ ቢከፋስ ሰው ተችተ ተሳድበ
ያንተ ፍጻሜ ቢከፋስ ነገር ይሄ ሁለተኛው ከኩራት የሚያርቅ እኔ አንድ ልጆች አቃል የተወሰኑ ወጣቶች ገና በወጣትነታቸው ኤጅ ላይ ጀማዓት ተክፊር ገቡ ተውሂድ አጥብቀው ወደዛ እና ተውሂድ የሚቀራውን ሁሉ ካፊር ብለው ወጡ ተከራከርናቸው ምን አልናቸው ቀጠሉ ከተወሰነ አመታት በኋላ ይሄ መነግራችሁ ከዛሬ 15 አመት በፊት ከተወሰነ አመታት በኋላ እነዚህ ልጆች ተክፊሩንም ትተው ሶላቱንም ትተው ጫት እየቃሙ አገኙ ያኔ እኮ በቃ ምድር ላይ ከነሱ የለም ሰው እኮ የለም ከነሱ አንዳንዴ እንደ ሰው እንዳትኮራ በዲንህ እንኳን የሚያረግ ይሄን ፍጻሜ ምን ይታወቅ ብዙ ታሪክ አለ በነገራችሁ የሚያስደንቁት በእስልምና ያለፈ ሶስተኛው ሌላው ላይ እንዳትኮራ ሌላው እንዳታሽሟጠብ ያረገ አንተ በሰዎች ላይ የምታሾፈውን ነገር አላህ አንተን ቢፈትንስ በዛ ጉዳይ ምን ዋስትናል አንድ ሸኺ ነበሩ ቁርአን ተፍሲር ካቀሩኝ ውስጥ እና በሰው ላይ በማሾፍ ላይ ተጠንቀቅ ብለው ልጅ እያለው ነው የመከሩት 10 ዓመት አንዴ ያሉ መስጂድ ውስጥ ጋር በጣም ጠንካራ ናቸው ዒባዳ ላይ ሱና ላይ ተውሂድ ላይ ጥብቅ ናቸውና አንዴ መስጂድ ገባው ልሰግድ ስል ከጎኔ አንድ ሰው ሊሰግድ ቆሞ እና አላሁ አክበር ብለህ ነው የምትገባው ንያ በቀልብ ነው ሶላት ጾም ላይ ነው በድምጽ ወይም ሐጅ ላይ ነው የምትነየው ከዛ ይንተባተባ ነይቱ ሶሊ ዙር 40 ረካ ምናምን ይሉት አለ በቀልብ የሚባለውን ሰው ባፉ ይለዋል ይሄን ይደጋግማውና ተክቢራ ማለት አልቻለ አሰለቸኛ አሁንም ልልስል እሱም ይላል በቃሉ ረበሽ አንተ ይሄን ነገርህን ተውና ተክቢር አርግግባ አልኩት እንግጣልና አላሁ አክበር ብሎ ገባ በጣም ተበሳጨቼ ቤቴ ገባሁ አይደርስ የለም መግሪብ አዛን አለ ሶላት ልሰግድ መስጂድ ተክቢር አልልብል ማለት አልቻልኩም እንደዛ ሰውዬ መደጋገም ጀመረ እንዴት ልብል ተክቢር አላልኩም እንደገና ወደ አላህ ተዋድቄ አልቅሽ ጌታዬ ቅር በለይ ብዬ አፌን ፈታዋል አንተ ሰዎች ላይ የምትተቻቸው ነው ትዳሩ ስኬታማ አይደለም ስትል በሆነ ነገሩ ስታሾፍ አላህ በዛ አንተን ቢፈትንስ ዋስትና ዛሩ ከኩራት ሙእሚን ይጠበቃል በሰው ከማሽሟጠጥ ይርቃል ሰዎች ጠመው ሲያዩ በፍቅር ነው የሚያቸው እንዴት ልሳባቸው እንዴት ይምጡ እንጂ ሆነ እንኳን ገደል ገባልኝ ليس من اخلاق المسلم